ነው ብዙ ፕሮጀክቶች ላይ የተለመደ ነው ሴራሚክ በሙሉ ግድግዳ ተሰርቶ ይረግፋል ላይክ ወርም አይቆይም ብዙ ጊዜ ያው ኬሚካሉ ነው የሚባለው እንግዲህ ቀደም እንደተባለው ሲመንት ኢንዱስትሪው ለምሳሌ ሲሚንቶ ላይ ያሉ ብዙ ኬዮቲክ የሆኑ የእጥረት የፕሮዳክቲቪቲ ኢሹ ምናምን ላይ ከትልልቅ ሲሚንቶ ፋብሪካዎች ጋር በመስራት እሱ ላይ ያመጣነውን ኮንትሪቢዩሽን በጣም ትልቅ ነው ብለን እናምናለን ኦቨርኦል ግራይንደቢሊቲን የሚያሻሽሉ ያው ሁሉ ጊዜ ስትሬንግዝ ከፋይነስ ከብሌን ምናምን ጋር የተያያዘ ነገር ነው ስለዚህ ያንን ፋይነስ ሌቭል ማሻሻል የሚችሉ የሲመንት ኢንዱስትሪ ላይም በጣም ብዙ ሶሉሽኖች አሉ ኤፊሺየንሲን የሚያመጡ ኢቭን ለእንትኑም ነው የሚያግዘው ላይክ ይሄ ሲመንት ፕሮዳክቱ መጥቶ ከመጠቀም ብቻ ሳይሆን ኢቭን ገና ሲመንቱ ፕሮዲዩስ ሲደረግ ጀምሮ ለምፈልገው አይነት ስራ የተለያዩ አይነት ሴግመንቶችን መስራት እንችላለን ኤግዛክትሊ አሁን actually ተለመደው አሁን actually the latest technology ሲካ ያለው ሲመንት ኢንዱስትሪ ላይ ኦፕቲሚስት የምንለው ቴክኖሎጂ ነው እስከዛሬ ድረስ ሲመንት ኢንዱስትሪ ላይ ከኛም ውጪ ያሉ ብዙ ማኒፋክቸረሮች አሉ ዓለም ላይ አድሬስ እናደርግ ሲመንትን የነበረው እንደ ሲመንት ነበር ለዚህ ሲመንቱን ራሱን one bag of cement ሞር በለስ ክሊንከር ሞር ፐርፎርሚንግ መሆን እንዲችል የተሻለ ግራይንደቢሊቲ በመጨመር ኤፊሺየንሲ እንዲመጣ ኢንሃንሰሮች የፕሮዳክሽን ደግሞ ፕሮዳክቲቪቲ የሚጨምሩ ምናምን እያለን ነበር ምንሰራው አሁን ግን እንዳለ አድርገን የሆኑ ነገሮች ነበር ምንሰራው አሁን ግን አዲስ ያመጣነው ቴክኖሎጂ ምንድነው የሚያደርገው የሲመንቱን ኢምፓክት ምናየው ኮንክሪት ውስጥ ምናመርተው ሲመንት ኮንክሪት ላይ ሲተሰራ ወርካቢሊቲውን እንዲጨምር የሚያደርግ ሲመንቱ በራሱ ኮንክሪት ውስጥ ወደ ኮንክሪት ስንወስደውና ኮንክሪት ውስጥ ሚክስ ስናደርገው ጊዜ የተሻለ ወርካቢሊቲ እና የተሻለ ስትሬንግዝ መስጠት የሚችል መሆን እንዲችል ያው it's like a reverse engineering ማለት ነው ኮንክሪት ላይ የምንፈልገውን ውጤት የሲመንቱን ካራክተሪስቲክስ በመቀየር ያንን ውጤት እዚህ ላይ እንዲገኝ ማድረግ ማለት ነውና ኦር ደግሞ ሲመንቱ ራሱ ይሄን ኬሚካሉን ሪፈር እንዲያደርግ እንደማድረግ ማለት ነው ሲመንት የሚያመርተው እንትን ጀስት የተመረተውን ፕሮዳክት አይቶ ወይም ለሲካ በሚያመርታቸው እንትኖች እነዚህ የተለያዩ አይነት ፕሮዳክቶች አሉት ሶ ሲመንት ፋክተሪው ኤኒ ታይፕ ኦፍ እንትን አምርቶ ከዛ ጋር ሚክስ ለማድረግ እንደመሞከር አይነት ሳይሆን ምንድነው ሲመንት ፋክተሪው ላይ ነው የምንሰራው እኛ አሁን ኦሬዲም ኢትዮጵያ ውስጥ እንሰራለን ሲመንት ፋክተሪዎች ላይ ግራይንዲንግ ኤድ ነው የምንለው ፕሮዳክቱን ለግራይንዲንግ የሚረዱ እንዳልኩት ክሊንከር ከት የሚያደርጉ ኢንሃንስ የሚያደርጉ ፕሮዳክቶች ሰፕላይ እናደርጋለን ይሄንን ሰፕላይ የምናደርጋቸው ፕሮዳክቶች እስከዛሬ ድረስ በነበረው ቴክኖሎጂ የሚያደርጉት ምንድነው ለስ ክሊንከር ያደርጉና 32.5 ከሆነ 32.5 ነው ሁሉ ነገሩ ደሴም ነው ግን ለስ ክሊንከር አለው ሞር ግሪነር ነው ሃየር ፐርፎርሚንግ ነው ተርምስ ኦፍ ፕሮዳክት ፐርፎርማንስ ሃየር ፐርፎርሚንግ ነው ሲመንት ማኒፋክቸሩ ሲሸጥ ኖርማል ሲመንቱ የተለየ የለው እንትኑን የሚያሟላ ስታንዳርዱን የሚያሟላ ምናልባትም ተሻል የሚል ግን ደግሞ በለስ ክሊንከር የተሰራ ሲመንት ነው ወይንም ደግሞ ሞር ኤፊሺየንት ነው እና ወይም ሞር ለኢንቫይሮንመንታሊ ፍሬንድሊ ነው አሁን ያመጣነው ቴክኖሎጂ ግን ሲመንት ታይፑን ነው የሚቀይረው ኮምፕሊትሊ እዛው ነው ሲመንት ፋክተሪ ውስጥ ነው የሚጨመረው የሲመንት ግራይንዲንግ ፕሮሰስ ውስጥ ነው አብሮ የሚገባው ግን ሲመንት ፕሮዳክቱን ነው የሚቀይርልን ሲመንቱ ግን አት ዘ ኤንድ ምን ይሆናል ከኖርማል ሲመንት ጋር በታወዳደረው ሁለቱም the same grade ሊሆኑ ይችላሉ 42.5 ግን ይሄኛው ቡስት የተደረገው ሲመንት ቡስት ነው የምንለው ኦፕቲቡስት ነው የፕሮዳክቱም ስም ቡስት የተደረገው ሲመንት would have much more workability እና ደግሞ workability ደግሞ ስለሚኖር water content መቀነስ ትችላለህ ማለት ነው water content ስትቀንስ strength boost ታደርጋለህ ማለት ነው ስለዚህ already boosted cement ማምረት የሚያስችል አዲስ ቴክኖሎጂ አምጥቷል ሲካ ማለት ነው ኢትዮጵያ ውስጥም actually ሙከራ አድርገንበታል በዛ ማለት ነው ሙከራ ላይ ነን ያለነው
በጣም ጥሩ ሀሳብ። ይሄ ነገር ወደ ካምፓኒ ልንሄድ ይሻላል። ካምፓኒ ምንድን ነው የሚሰራው? እስኪ ስለ ካምፓኒው ከመነሻው ጀምሮ አሁን የደረሰበት ድረስ እና ደግሞ በውስጡ ምን አይነት ስራዎች እየተሰሩ ነው፣ ከዛ ደግሞ አይተሞችን የምናያቸው እስኪ ዋን ባይ ዋን፣ ምክንያቱም አዳዲስ ነገሮችም አሁን እየሰማሁ ነው ከአንቺ። ዋን ባይ ዋን ፕሮዳክቶቻችሁንም እንስማችሁ እስኪ ካምፓኒ። እሺ የኛ ፕሮዳክት ሲካ፣ የኛ ካምፓኒ ሲካ ነው የሚባለው። ሲካ አቢሲኒያ ነው የኢትዮጵያው ድርጅት ስም። ሲካ ያው የስዊዝ መልቲናሽናል ካምፓኒ ነው። ኢትስ ግሩፕ ካምፓኒ ቤዝ ያደረገው ስዊዘርላንድ ውስጥ ነው። ሜይን ዋና ካምፓኒው ማለት ነው። በ1910 እንደ ፈረንጆቹ አቆጣጠር ነው የተመሰረተው። 115 ዓመት በላይ የሆነው ድርጅት ነው ማለት ነው። ከ104 በላይ የሆኑ አገሮች ላይ የካምፓኒዎች አሉን፣ የሲካ ካምፓኒዎች ማለት ነው። ያው ሲካ እንልና ከዛ የአገሩን ስም እንቀጥለዋለን ማለት ነው። ስለዚህ ሲካ አቢሲኒያ ያለው ያው ሲካ ኢትዮጵያ እንደማለት ነው። የኢትዮጵያው ካምፓኒ ነው ሲካ አቢሲኒያ ማለት ነው። የኢትዮጵያው ካምፓኒ የተቋቋመው በ2015 ነው በፈረንጆቹ አቆጣጠር። ወደ ስራ የገባው 2017 ኢናጎሬት አድርጎ ፋክተሪ በፎሬን ዳይሬክት ኢንቨስትመንት ነው የመጣው። ፋክተሪ ኢትዮጵያ ውስጥ ስታብሊሽ አድርጎ ወደ ሰበታ ወለቴ አካባቢ ማለት ነው ምርቶች ማምረት የጀመረው ከ2017 ጀምሮ ነው ማለት ነው። ምርት ማምረት ከጀመርንበት ጊዜ ጀምሮ በጣም ፕራውድሊ ትልልቅ የሚባሉ የኢትዮጵያን ፕሮጀክቶች ሰፖርት አድርገናል። ኮንስትራክሽን ኢንዱስትሪው ላይ አይ ቲንክ በጣም ትልቅ ኢንፍሉዌንስ አምጥተናል ብለን እናምናለን። በሁለት መንገድ፣ አንደኛ the level of knowledge ሼር ያደረግነው ኖሌጅ እና ፔስ ማለት ነው። እንዳልኩት እኔ ሲካን ጆይን ሳደርግ ጊዜ ሰው ለሬዲ ሚክስ ኬሚካል አይጠቀምም ነበር። እንዲጠቀም ጀምሬያለሁ ከዛ በፊት በነበሩ ድርጅቶች፣ ከሲካ በፊት በነበሩ ሌሎች ድርጅቶች እኔ ሞክሬ ነበር ሲካ ሳልገባ በፊትም ኬሚካል ለመጠቀም። ግን ዋይድሊ ስፕሬድ ሆኖ ኬሚካል ሰው አይጠቀምም። በጣም ጥቂት ሰው ነው ኬሚካል የሚያወራው፣ ራሱ ጥቂት ሰው ነው። እና ከዛ ወደ አሁን ወዳለንበት የመጣንበት ሽፍት እኛን በጣም ፕራውድ እንድንሆን ያደርገናል። ስቲል ብዙ መስራት የሚፈልግ ነገር ቢኖርም ኢንዱስትሪው ላይ ግን የአዶፕሽኑ ፔስ ኢን ዘ ፓስት 8-9 years በጣም ፈጣን ነበር ማለት እንችላለን። በጣም ብዙ ቴክኖሎጂዎች ኢንትሮዲውስ መደረግ ችለዋል እና የኛ ፕሬዘንስ ለዚህ በጣም ሲግኒፊካንት ኮንትሪቢዩተር ነው ብለን እናምናለን። ከዛ ደግሞ ትልልቅ ፕሮጀክቶች ላይ፣ ሁለተኛው ደግሞ በጣም አይኮኒክ የሆኑ ኢትዮጵያ ፕሮጀክቶች ላይ ሜድ ኢን ኢትዮጵያ የሆነ ፕሮዳክት በኢትዮጵያውያን በሚሰጥ ቴክኒካል ሰፖርት። ኦፍ ኮርስ ያው እንደ መልቲናሽናል እንደ ቢግ ግሩፕ በጣም ብዙ ሰፖርት አለን ከውጭ የሚመጣ ኖሃውን ያው እነሱ ናቸው ሼር የሚያደርጉን፣ ግን ደግሞ ቶሎ ነው አዶፕት የምናደርገው ሎካሊ እና አዶፕት አድርገን እንደዚህ አይነት ትልልቅ ፕሮጀክቶችን ሰፖርት ማድረግ መቻላችን፣ ለምሳሌ እንደ ህዳሴ ግድብ አይነት፣ ኮይሻ ግድብ አሁን ደግሞ አሁንም በመሰራት ላይ ያለው በጣም ትልልቅ የግድብ ስትራክቸሮች ላይ፣ ከዛ የሲመንት ኢንዱስትሪው ለምሳሌ ሲሚንቶ ላይ ያሉ ብዙ ኬዮቲክ የሆኑ የእጥረት የፕሮዳክቲቪቲ ኢሹ ምናምን ላይ ከትልልቅ ሲሚንቶ ፋብሪካዎች ጋር በመስራት እሱ ላይ ያመጣነውን ኮንትሪቢዩሽን በጣም ትልቅ ነው ብለን እናምናለን። ከዛ በተጨማሪ ደግሞ አክሰሲቢሊቲያችን በጣም ትልልቅ ፕሮጀክት ላይ እንደ መስራታችን አይደለም ራሳችንን አት ሴም ታይም ደግሞ ለዲአይዋይ ለመጠቀም የሚፈልግ ሰው በጣም ትንሽዬ ስራ ለሚሰራም ሰው ራሳችንን አክሰሰብል አድርገናል። ስለዚህ በዲስትሪቢዩሽን ቻናል ደግሞ ትንሽዬ ሱቅ ውስጥም የሲካ እቃ ይገኛል እና ያንን ኳሊቲ ያንን የስዊዝ ኳሊቲ ግን ሜድ ኢን ኢትዮጵያ በኢትዮጵያ ኤክስፐርቲዝ ተሰርቶ ለኢትዮጵያውያን በሚገባቸው ቋንቋ ኤክስፕሌን እየተደረገ ሼር እየተደረገ እንዲሰራጭ ማድረጋችን እና ከትልልቅ እስከ ትንንሽ ፕሮጀክት ላይክ ትልልቅ ኢንፍራስትራክቸር አሁን ደግሞ ማይኒንግም ላይ ለመስራት የሄድን ያለ ነው። በጣም ትልልቅ የሚባሉ ኢንፍራስትራክቸሮች ኢንዱስትሪዎች ላይ እንሰራለን። ግን አት ዘ ሴም ታይም ደግሞ ስሞል ሃውስሆልድ ውስጥ ገብተን ደግሞ የተሻለ ሊቪንግ ስታንዳርድ እንዲኖር የተሻለ ኮንስትራክሽን ያው ሊቪንግ ስታንዳርድ እና ኮንስትራክሽን በጣም የተያያዘ ነው እና የተሻለ ሊቪንግ ስታንዳርድ እንዲኖር የምናደርገው ኮንትሪቢዩሽን በጣም ትልቅ ነው ብለን እናምናለን። ግን መጀመሪያችን ነው
አሁን ኔክስት ይር 10 ዓመት ይሆነናል። አጭር ዓመት አይደለም ግን ደግሞ የ115 ዓመት ካምፓኒ ውስጥ ነው የምንሰራው። ስለዚህ we have a very long term vision ማለት ነውና ስለዚህ ለኛም ኢትዮጵያን ስናይ we see 100 years like another 100 years የኢትዮጵያን ኮንስትራክሽን ከዳዴው ጀምሮ በጣም ትልቅ ሰው እስኪሆን ድረስ አለን ማለት ነው። ለኛ በጣም ኢምፖርታንት ለዚህም ነው አይ ቲንክ ከኮምፒቲተሮቻችን ግሎባሊ በጣም ትልልቅ ከሚባሉት ኮምፒቲተሮቻችን በተለየ መንገድ ሲካ አፍሪካ ውስጥ በጣም ኢንቨስት ያደርጋል። ሌሎች ከኛ ቀጥሎ ያሉት ድርጅቶች ባይዘው ከኛ ቀጥሎ ያለው ድርጅት አሁን ግሎባሊ ከኛ በግማሽ ነው ማርኬት ሼር ወይንም ደግሞ አኑዋል ሴልሱ ከኛ በግማሽ ያንሳል ማለት ነው። የኛ አሁን ግሎባሊ 11 ቢሊዮን ስዊስ ፍራንክ ሴልስ ነው ያለን አኑዋል ሬቨኑዋችን። ከኛ ቀጥሎ ያለው ኢትስ አራውንድ በእኛው ሴክተር ላይ ማለት ነው ኬሚካል ላይ 4.5 አካባቢ ነው ያለውና አንደኛው ስትሬንግዛችን ኢመርጂንግ ማርኬት ላይ ያለን አክቲቭ ፓርቲሲፔሽን ነው። እንደ ለስዊስ ካምፓኒ እንደ ኢትዮጵያ አይነት ሀገር ሪስክ አለው አይደል? to the extent by the way honestly መናገር የምችለው ዲቪደንድ ራሱ ስለማውጣት አስበን አናውቅም እስካሁን ድረስ 10 years ስለ ዲቪደንድ አይደለም የምናወራው እንደ ግሩፕ። ይሄ አይ ቲንክ ለኢትዮጵያም ትልቅ ነገር ነው ብዬ አምናለሁኝ። እኔ ኢትዮጵያዊም ስለሆንኩኝ ለኔ በጣም የሚያኮራኝ ነገር ነው። ቢካዝ የምናወራው ከኢትዮጵያ ይዘን ስለምንወጣው ገንዘብ አይደለም። 10 ዓመታችን ነው ዲቪደንድ የሚባል ነገር ከፍለን አናውቅም ለሼር ሆልደሮቹ። የምናወራው እንዴት አድርገን የኢትዮጵያ ኮንስትራክሽን ኢንዱስትሪ ላይ እንዴት አድርገን ሲግኒፊካንት ፓርትነር እንሆናለን። ከዛ ነገ ከነጎዲያ ከዛ እንደዚህ ሆኖ አይቀጥልም። የ120 ሚሊዮን የ130 ሚሊዮን ህዝብ ያለበት ሀገር በጣም ብዙ ኮንስትራክሽን እንደሚኖር ግልጽ ነው። ስለዚህ ነገ እንዴት ነው ትረስትድ ፓርትነር ምን ሆነው ለዚህ ህዝብ፣ ለዚህ ማህበረሰብ፣ ለዚህ ኢንዱስትሪ እንዴት ነው ትረስትድ ፓርትነር ምን ሆነው ነው ሜይን ፎከሳችን። ሞቷችንም ያው ቢልዲንግ ትረስት ነው የሚለው ሲካ ቢልዲንግ ትረስት ይላል። አይ ቲንክ አይታችሁ ታውቃላችሁ። ትራያንግሉ አጠገቡ ሁልጊዜ ቢልዲንግ ትረስት የሚል አለ። ቢልደሮች ነን ግን we prefer to build trust ህንጻም እየገነባን ትረስትን ቢልድ ማድረግ እንፈልጋለን እና ሁልጊዜ የኛ ማይንድሴት ሎንጂቲቪቲ ነው። ረጅም ጊዜ መቆየት ኢንዱስትሪ ላይ የምንሰራውን ነገር ለረጅም ጊዜ መስራት፣ የረጅም ጊዜ ቢዝነስ ሞዴል ማምጣት እና የኛ ፕሮዳክቶች የሚጠቀሙ ህንጻዎችም ኢንፍራስትራክቸሮችም ዲዩራቢሊቲ እንዲኖራቸው ማድረግ ነው። ትረስት ስንል አት ዘ ኤንድ አይደል ሰው በአንድ ቀን አያምነንም ስንጀምርና ዛሬ ላይ ያለን ትረስት አሁን በጣም ይለያያል። ባይዘው እኛ ራሱ ሪኮግናይዝ የምናደርገው ኢንዱስትሪው ላይ ያለን ተቀባይነት አለ አሁን ላይ። ነገ ደግሞ አፍተር አናዘር ዲኬድ ደግሞ ሌላ ሌቭል ኦፍ ትረስት ቢልድ እናደርጋለን። ቀጥለን ደግሞ ሌላ ሌቭል ኦፍ ትረስት ቢልድ እያደረግን እንሄዳለን ብለን ነው ምናምነው ማለት ነው። ስለ ፕሮዳክቶቻችን የጠየቅሽኝ ሜይን የፕሮዳክት ሬንጃችን አይ ቲንክ ኮንክሪትን ሰምሃው ከቨር አድርገነዋል። አይ ቲንክ አንደኛው ታርጌት ማርኬታችን ኮንክሪት ስለሆነ ማለት ነው። በታርጌት ማርኬት ብንለየው ማለት ነው ከፕሮዳክት አንጻር ስናወራ ጊዜ ከዛ በኋላ የወተር ፕሩፊንግ ይባላል። በጣም ብዙ ሰው አክቹሊ ሲካ ሲባል ወተር ፕሩፊንግ ይላል። አክቹሊ አልፈርድባቸውም ቢካዝ የሲካ የመጀመሪያው ፕሮዳክት ሲካዋን ይባላል። ባይዘው አሁንም አለ ኢትዮጵያ ውስጥም ሲካዋን ይሸጣል በደንብ። ከመቶ ዓመት በፊት የነበረው የመጀመሪያው ፕሮዳክት it still works by the way after 110 more than 110 years still እየሰራን ያለው of course with a little bit of modification in the middle ግን ፕሮዳክቱን ቤዚክ ካራክተሪስቲክስ አይለቃል ማለት ነውና ሶ ወተር ፕሩፊንግ የጀመርንበትም ነው። ስዊዝ ውስጥ ተነልን ወተር ፕሩፍ ለማድረግ ሲባል ነው ባይዘው የመሰረቱት ሰዎች ሲመሰረቱት የተመሰረተው በኢኖቬሽን ነው የተመሰረተው ሲካና ለተነል ወተር ፕሩፍ ለመስራት ኢኖቬት ተደረገ። ከዛ one thing led to another እንደዛ ያለ ያደገ አሁን ኮንስትራክሽንም ላይ ባይ ዘ ወይ ኢንዱስትሪም ላይ ዓለም ላይ የሚሰሩ መኪኖች ከ50% በላይ የሲካን አዴሲቮች ይጠቀማሉ። ላይክ ሲላንቶች፣ ማጣበቂያዎች ምናምንና ኢንዱስትሪው ላይ በጣም ትልቅ ቢዝነስ አለን ማለት ነው። በጣም ትልቅ ኮንትሪቢዩሽን አለን። ስለዚህ ከሁለቱ ኮንስትራክሽኑ ይበልጣል በርግጥ in terms of volume ማለት ነው። in terms of reach ግን በጣም ብዙ ነው። ስለዚህ ይሄ ወተር ፕሩፊንግ የምንለው ታርጌት ማርኬት ሜንሊ ሀሳቡ የውሃ ስርገትን መከላከል ነው። ከውስጥ ወደ ውጭ ከውጭ ወደ ውስጥ
ሊሆን ይችላል። የተለያዩ አፕሊኬሽን ኤሪያዎች አሉት ከዌቱም ይሄ ባዝሩም ኪችን ምናምን ከምንላቸው ጀምሮ ፑሎች፣ ሪዘርቫየሮች፣ ባልኮኒዎች፣ ቴራሶች እነዚህን ሁሉ ከቨር የሚያደርግ ወተር ስትራክቸሮች ጋር የሚያያዙ ፕሮዳክቶች ናቸው ያሉ እዚህ ሬንጅ ውስጥ ማለት ነው። ከዛ ደግሞ የተለያየ አይነት ቴክኖሎጂዎች አሉ እዚህ ሬንጅ ውስጥ። እዚህ የታርጌት ማርኬት ውስጥ በጣም የተለያየ አይነት ቴክኖሎጂዎች አሉ። ያው እኛ ሜይን ፎከስ የምናደርገው ቴክኖሎጂ ላይ ነው። ቴክኖሎጂና ሶሉሽን ላይ ነው በጣም ፎከስ የምናደርገው። ምክንያቱም ሲካ የኢኖቬሽን ካምፓኒ ነው። የተጀመረው በኢኖቬሽን ነው እስከዛሬም ድረስ የመጣ ነውና ኮምፔር ቱ አወር ፒር በዚህ ልክ ከፍ ብለን መውጣት የቻልነው በጣም ትኩረታችን ኢኖቬሽን ስለሆነ ነው። ሁልጊዜ አዲስ ነገር ስለመስራት ነው ሁሌ የምንጨነቀው። ቅድም ኮንክሪትም ላይ አይ ቲንክ አውርቼዋለሁኝ። ሁልጊዜ ስለ አዳዲስ ቴክኖሎጂ፣ ስለ ኢኖቬሽን፣ ስለ ሰስቴናቢሊቲ ነው ሪቮልቭ እያደረግን ስለመሄድ ነው እንጂ ስታክ አንድ ቴክኖሎጂ ላይ ወይም አንድ አካሄድ ላይ መቆም የኛ ቢዝነስ አፕሮችም አይደለም የምንሰራበትም መንገድም አይደለም እና ሶ ወተር ፕሩፊንግ ላይ ለምሳሌ ከሜምብሬን ጋር የተያያዙ ቴክኖሎጂዎች አሉ። ቢቱሚነስ ሜምብሬን ግን ሌሎች አይነት ሜምብሬኖች ደግሞ አሉ ከፒቪሲ ጋር የተያያዙ ፒፒ የሆኑ የተለያየ አይነት በጣም ልዩ ልዩ አይነት ሜምብሬኖች አሉን። አድቫንስድ እየሆነ ነው የመጣው የሜምብሬን ቴክኖሎጂ። ይሄ ቴርሞፕላስቲክ የምንለው ሴግመንት ነው። በጣም ከኢላስቲሲቲ ጋር ከክራክ ብሪጂንግ ጋር ምክንያቱም አንደኛው የወተር ፕሩፊንግ ጋር የሚኖረን ቻሌንጅ ምንድን ነው? ክራክ ነው አይደለ? ላይክ ብዙዎቹ የወተር ፕሩፊንግ አይነቶች ኮንክሪቱ ላይ በተለይ ጥሩ የሆነ ኮንክሪት ላይ አፕላይ እስከተደረጉ ድረስ ውሃ ስርገት የመከላከል አቅም ይኖራቸዋል። የተለያዩ አይነት ቴክኖሎጂዎች ኢቭን ሎወር ምንላቸው ሲመንቲሸስ ለምሳሌ ሲመንቲሸስ አሁን ኢትስ ዋን ኦፍ ዘ ሎወር ሬንጅ የሚባሉ አይነት ወይም ደግሞ ኢን ተርምስ ኦፍ ቴክኖሎጂ በጣም አድቫንስድ ያልሆኑት እና ደግሞ ሪጅድ የሆነ አይነት የወተር ፕሩፊንግ አይነት ነው። ለምሳሌ ሲመንቲሸስም ጥሩ ኮንክሪት ከተሰራ በሲመንቲሸስ ማቴሪያል አፕላይ ከተደረገ ወተር ፕሩፍ የማድረግ ካፓሲቲ አለው። ኦፍ ኮርስ ዘን ኢት ዲፔንድስ ሰርቪስ ላይፉ ላይ ምን ያክል ጊዜ ነው በዛ ሁኔታ የሚያገለግለው የሚለው ጥያቄ አለ። ሁለተኛ ደግሞ ክራክ ሲፈጠር ምን ያደርጋል የሚለው ጥያቄ ነው አይደል? አይ ቲንክ አንደኛው ቶፒክ ኮንክሪት ሪጅድ ማቴሪያል ነው፣ ለክራክ ደግሞ የሚጋለጥ ማቴሪያል ነው። እንደዛ አይነት ሪጅድ ማቴሪያል ላይ እና ክራክ ሲፈጠር ጊዜ የኔ ወተር ፕሩፍ ብዬ የምጠቀመው ነገር ምን አይነት ካራክተሪስቲክስ አለው እና እንዴት ነው ደግሞ የወተር ፕሩፊንግ ሜካኒዝሙ ምንድን ነው የሚለውን አንደርስታንድ ማድረግ ያስፈልጋል ማለት ነው። ስለዚህ ኢንተርምስ ኦፍ ሜካኒዝም ነው ቴክኖሎጂዎቹንም ስናስብ ኢንተርምስ ኦፍ ሜካኒዝም የተለያየ አይነት ሜካኒዝም አላቸው ወተር ፕሩፍ የሚያደርጉበት ማለት ነው። አሁን ኢትዮጵያ ውስጥ በጣም የተለመደው ያው ፌመስ ክሪስታላይን ነው። ሁሉ ነገር ያው ከ20 ዓመት ምናምን ከ30 ዓመት በፊት የነበረ ቴክኖሎጂ ነው። እስከዛሬ ድረስ ያው እሷ ላይ ነን ያለን ነው እኛ እንደ አገር አንድ ጊዜ ስፔሲፋይ የተደረገች ስለሆነ ሁሉም ላይ ያው እሷ ራሱ የምትቀጥለው በመናት ግን አሁን እሱ በጣም ለምሳሌ አውትዴትድ ነው ኢን ተርምስ ኦፍ ቴክኖሎጂ ቢካዝ ለምሳሌ ይሰራል ኢን ተርምስ ኦፍ ወተር ሲካም ላይ አሉ ክሪስታላይን ሶሉሽኖች ግን ፖይንቱ ምንድነው ማግኘት ከምንፈልገው ነገር ጋር ማያያዝ አለብን። ቅድምም ስለ ኮንክሪት ኤክስፕሌን ሳደርግ እንደነበረው ኢንድ ሪዛልቴ ምንድነው ምን አይነት ሰርቪስ ላይፍ ነው ደግሞ ኤክስፔክት ማድረገው የሚሉት ነገሮች ናቸው። አደኢን ምን አይነት ወተር ፕሩፊንግ ማቴሪያል ልጠቀም የትኛው ቴክኖሎጂ ነው ለኔ ሞስት ሱተብል የሚሆነው የሚለውን እንድንለይ የሚረዳን ማለት ነው። ስለዚህ ለምሳሌ ክራክ ሲኖር ክራክ ብሪጂንግ በጣም ኢምፖርታንት ሲመንቲሸስ ሆኖ ክራክ ብሪጂንግ የሆኑ ፕሮዳክቶች አሉ ኢትዮጵያ ውስጥ አይ ቲንክ በጣም ፌመስ የሆነው ሲካ ቶፕ ሲል ሲካ ሲል ቢባሉ ለዌት ሩም የሚሆኑ ፕሮዳክቶች አሉን። አንፎርቹኔትሊ ግን ሰዎች ሲመንቲሸስ የሆነን ዋተር ፕሩፍ ሩፍ ላይ ሊጠቀሙት ይችላል። አሁን ኢትዮጵያ ውስጥ ቴራስ ላይ ይጠቀሙታል። ሩፍ እንትን ያደርጉበታል፣ ሩፍ ቶፕ ላይ ይጠቀሙበታል እና እሱ እንግዲህ የራሱ በጣም ትልቅ ሪስክ አለው ማለት ነው። እኛ ለዚህ ነው እንደ ታርጌት ሴግመንት እንደ ታርጌት ማርኬት ስንቆጥር ወተር ፕሩፊንግን እና ሩፊንግን ለይተን ነው የምናየው። ሩፊንግ ለኛ ሌላ ታርጌት ማርኬት ኦፍ ኮርስ ሩፍም ላይ ወተር ፕሩፍ ለማድረግ ነው የምንፈልገው አይደል? አንዴ ግን የሩፍና ኢንቴሪየር ውስጥ ያለ የስትራክቸሩ ልዩነት በጣም ከፍተኛ ነው። ሩፍ በጣም በከፍተኛ ሁኔታ ለዌዘሪንግ ይጋለጣል።
ኤክስፓንሽን እና ኮንትራክሽን ኢሹ አለበት ይሄ ደግሞ ኢትስ ኤቭሪ ዴይ ላይክ ፀሐይ ሲወጣ ኤክስፓንድ ያደርጋል ፀሐይ ሲገባ ደግሞ መልሶ ኮንትራክት ያደርጋል ማታ ስለዚህ ይሄንን ሳይክል ኢትስ አ ሳይክል ኮንቲኒየስሊ የሚፈጠር ሳይክል ነው ይሄንን ሳይክል ከዛ ደግሞ ዩቪ አለ ቀጥታ የሚመጣ ከፀሐይ ጨረር ጋር የተያያዘ ዩቪ ጋር የሚያያዙ ነገር ይሄንን ሳይክል መቋቋም መቻል ነው ለሩፊንግ ኪ ነገሩ እንጂ ውሃ ያስገባል አያስገባም የሚለው ጥያቄ አይደለም መሆን ያለበት ስለዚህ ሩፊንግ ደግሞ ራሱን የቻለ ትልቅ ሰፊ ታርጌት ማርኬት ነው ከሊኩዊድ አፕላይድ ጀምሮ የተለያዩ አይነት ሜምብሬኖች አሉ የተለያዩ አይነት ሲስተሞች አሉ ግሪን ሩፍ የሚባል ቴክኖሎጂ አለን አክቹሊ ፖይንቱ የመጨረሻውን ፍሎር እንደ ቬጂቴሽን ኤሪያ መጠቀም ማለት ነው ስለዚህ ያ ኤክስተንቱን እንግዲህ ኢማጂን እንደምታደርጉት ዋተር ፕሩፍ ከማድረግ ያልፋል ምክንያቱም አፈር አለው አፈሩ ዲግሬድ ያደርገዋል ፕሮዳክቱን ስለዚህ ዲግሬድ የማይደረግ መሆን አለበት ከዛ ደግሞ ኮንቲኒየስሊ ውሃ ይጠጣል ሞይስቸር ይኖረዋል ስለዚህ ኢትስ ላይክ ቢልድ አፕ ለኛ ሩፍ ሲምፕሉ ያው ላይክ አሁን ሴሎፍሌክስ ምንለው አለ ኢትዮጵያ ውስጥ የምናመርተው ፕሮዳክት ልክ ሲምፕሉ ማለት አክሌሪክ ቤዝድ ወይንም ፒዩ ቤዝድ የሆኑ የሚቀቡ ፕሮዳክቶች ናቸው እሱም የራሱ ግሬድ አለው አሁን አክሌሪክ ሲሆን መቋቋም የሚችለው መጠን አለ ፒዩ ሲሆን ይጨብራል መጠኑ አሁን ብዙ ጊዜ እኛ ሀገር ሰው again በብዛት ያው አፕል ቱ አፕል አያወዳድርም ሁለት የተለያየ ነገር ፒዩን ለምሳሌ ከአክሌሪክ ጋር አወዳድሩ አይ ይሄ ውድ ነው ሊል ይችላል ወይንም ደግሞ ይሄ ነው ቆንጆ ሊል ይችላል ለምሳሌ ዝም ብሎ ነው ይሄ ነው ቆንጆ ሲል ምንድነው ማወዳደሪያው ምንድነው ሚለውን በደንብ አንደርስታንድ አይደረግም እና ደግሞ ፕሮዳክት ሲታይ እንግዲህ ለሁሉም ሰው ማለት መፈልገው ነገር የፕሮዳክቱን ቤዝ መጀመሪያ ማየት ያስፈልጋል ከፕሮዳክቱ ስም በላይ ማተር የሚያደርገውና ከብራንዱም ኢቭን በላይ እውነት ለመናገር ከሆነ ማተር የሚያደርገው የፕሮዳክቱ ቤዝ ነው ምን ቤዝ ላይ የተሰራ ነው ምን አይነት ቤዚክ ካራክተሪስቲክስ ነው ያለው ይሄ ፕሮዳክት ሚለውን አንደርስታንድ ማድረግ ፒዩ ሲሆን ከአክሌሪክ ጋር ምንድነው ልዩነቱ ሌሎች አይነት ማቴሪያሎች ስንጠቀም ምንድነው ሊኩዊድ አፕላይድ ሲሆንና ሺት ሲሆን ምንድነው ልዩነቱ ቢቱሚነስ ሲሆንና ፒቪሲ ሺት ሲሆን ምንድነው ልዩነቱ ሌሎች አይነት ተርሞፕላስቲክ ፕሮዳክቶች ሲሆኑ ፒዩ ቤዝ ሺቶች ሲሆኑ ምንድነው ልዩነቱ ስለዚህ ይሄንን ልዩነት አንደርስታንድ ማድረግ ያስፈልጋል ከዛ ለኛ ሩፊንግ it's a world of roof ነው የምንለው ዓለም ላይ አሁን ላይ በጣም ሃይ ሴልስ ካለን ሴግመንት ውስጥ ነው ሩፊንግ because it's በጣም ቢልድ አፕ ነው አንድ ፕሮዳክት ወይ ሁለት ፕሮዳክት ምናምን አይደለም ምናልባት ሙሉ ሲስተሙ because በጣም ብዙ ኢንስቶሌሽኖች አሉት ለምሳሌ ሶላር ፓናል ለመግጠም ሲያስፈልግ ሩፉን ሳይበሳው አይደለ ላይክ ያንን ዋተር ፕሩፊንግ ኢንተግሪቲውን ጠብቆ ሶላር ፓናል ለመትከል ሲያስፈልግ ራሱን የቻለ ሌላ ሶሉሽን ነው ግሪን ሩፍ ሲሆን ራሱን የቻለ ሌላ ሶሉሽን ነው ፍላት ሩፍ ሲሆን ሌላ ሶሉሽን ነው ሁሉም የሩፍ አይነት ራሱን የቻለ የፕሮዳክት ቢልድ አፕ አለ እና ያ ቢልድ አፕ ከኤክስፓንሽን ጋር ኮንትራክሽን ጋር ፍሌክሲቢሊቲ መስጠት ከስር ያለው ይሄ የቢልድ አፑ ሲስተሙን አንደርስታንድ ማድረግ ያስፈልጋል because አንድ ፕሮዳክት አይደለም እንዳልኳችሁ 3-4 ሌየር ልታረጉ ትችላላችሁ ያንን ሌየር ስታረጉ በፍሌክሲቢሊቲ እና በሪጅድ መካከል እንዴት ነው የምታዋቀሩት የቱ ጋር ነው ሪጅዱ የሚገባው የቱ ጋር ነው ፍሌክሲብሉ የሚገባው የሚለውን አንደርስታንድ ማድረግ ፊክስቸሮቹን አንደርስታንድ ማድረግ በጣም ኢምፖርታንት ነው ኢትስ a whole new world ማለት ነው እኛ ሀገር ስቲል ሩፍ ብለን ስናስብ ወይ you know like ኖርማል ጣራ ይመታል ኦር ደግሞ ፍላት ስላብ ይሆንና ስላቡን you know እኔ ዋተር ፕሩፊንግ ነው ምንለው ዋተር ፕሩፊንግ እናደርግና ከዛ ሴራሚኳን እንለጥፋታለን it should be good ብለን ነው ምናምነው ግን it is completely wrong well it's completely wrong እኔ ስላልኩኝ አይደለም completely wrong የሆነው በየቀኑ ስለሚያፈስ ነው actually ሁሉም ቤት ብዙ ቤት ያፈሳል ስለዚህ we need to understand there is something wrong አይደል ሁሉ ጊዜ የሚያፈስ ከሆነ የሆነ ነገር ሁሉ ብዙ ቤት ላይ የሚያፈስ ከሆነ we are doing something wrong ማለት ነው የሚለውን አንደርስታንድ ማድረግ አለብን ስለዚህ መቀየር ያለበት የትኛው ፕሮዳክት ከሚለው ይልቅ መጀመሪያ አፕሮች ነው መቀየር ያለበት ሩፍን እንዴት ነው አፕሮች የምናደርገው ምንድነው ከዛ ሩፍ ውስጥ የምንፈልገው ከዛ ደግሞ እንዴት አድርገን ነው የትኛው ሶሉሽን ነው በጣም the most
suitable ሊሆን የሚችለው ለዚህ ከዛ ደግሞ ሪስኩስ ምንድነው ለምሳሌ እኛም አሁን ኢትዮጵያ ውስጥ መናመርታቸው ምርቶች በሙሉ ማለት ይችላል honestly speaking ቤዚክ ሬንጆች ናቸው ምንም አይነት አድቫንስድ ምንለው ቴክኖሎጂ ያላቸው አፕሊኬሽን ኢትዮጵያ ውስጥ አናመርተው ኦፍ ኮርስ ለስፔሲፊክ ፕሮጀክቶች ኢምፖርት ይደረጋሉ ከኛ ጋር የሚሰሩ ኮንትራክተሮች ኢምፖርት ያደርጓቸዋል በጣም ትልልቅ ፕሮጀክቶች ላይ እንሰራለን እንደዛ አይነት በጣም አድቫንስድ የሆኑ አሁንም እየሰራናቸው ያለናቸው somehow confidential የሆኑ ፕሮጀክቶች ስለሆኑ መናገር ማልችላቸው ግን በጣም ኢንትረስቲንግ የሆነ ለኛም ቲም በጣም ብዙ ዕውቀት ያገኘንበት ያለን ኮምፕሌክስ የሆኑ የሩፊንግ ፕሮጀክቶች እንሰራለን ግን ምናመርተው ሎካሊ ግን ብትሉኝ በጣም ቤዚክ ነው ግን ቤዚኩንም ራሱ ወይ በትክክል ላይ አይደረግም ሲመንቲሸሱን ኢንሳይድ ሩም መጠቀም ያለበትን አውትዶር ይጠቀማዋል ዩቪ ሬዚስታንሱን እርሱት ዩቪ ሬዚስታንስ የለውም ሲመንቲሸስ ፕሮዳክት እሱን ትተን ፍሌክሲቢሊቲ የለውም ያንን ቀኑ ሙሉ ያለውን ያንን ሳይክል መቋቋም የሚችል ሲመንት ቤዝድ የሆነ ፕሮዳክት እንደዛ አይነት ነገር የለም ሲመንት በኔቸር ሪጅድ ነው ስለዚህ በየቀኑ ኮንትራክሽን አለ እያልን ወተርፕሩፍ ግን ማረጋው በሪጅድ ማቴሪያል ነው ኢት ወርክስ የሚሉ ሰዎችም ግን አሉ በቃ ብዙ አመት ሰርተንበታል ምንም ችግር ተፈጥሮ አያውቅም የሚሉ ሰዎች አሉና ትሬንድ ናት እና you know like ግን ይሄ ቤዚክ አንደርስታንዲንግ ነው አይደል ላይክ አንደርስታንድ ለማድረግ ጥረት ማድረግ አለብን እንደ ባለሙያ እንዴ ለምንድን ነው ይሄ ሞር የሚሻለው ይሄኛው ለምን ይሻላል ለምን ሊኩዊድ አፕላይድ ሜምብሬን ይሁን ለምን እኛ አሁን ሲምፕሌክስ ምንለው ፕሮዳክት አለ አንደር ታይል ሲሆን ኢቭን ሩፍም ላይ ሪኮመንድ የምናደርገው ፕሮዳክቱ ባይ ኔቸር የሆነ ሌቨል ኦፍ ፍሌክሲቢሊቲ ይጨምራል ሊኩዊዱ ከዛ ግን ክራኩን ለመድፈን ግን ፋብሪክ እንጠቀማለን በዛል ክሎዝ ለማድረግ ማለት ነው ስለዚህ አድድ ቫልዩ አሁንኛ ቤዚክ ነው ያለን ፕሮዳክት ብያቸዋለሁ ግን እንዴት አድርገን ያንን ቤዚክ ፕሮዳክት ለኢትዮጵያ ማርኬት እንዲሰራ እናርገው ነው የኛም ጥረት ቢካዝ ሰው ገና አድቫንስድ ለመሆን ሬዲ ያልሆኑ ብዙ ፕሮጀክቶች አሉ ኢንዲቪጁዋል ተጠቃሚዎች እኔ ማወራው ግማሹ ነገር እየቀለደች ነው እንዴ ሊሉኝ ይችላል ነው ምን ያስፈልጋል ከኮስትም አንፃር ላይክ በጣም ነው ለመመጻደቅም ሊመስል ይችላል ምናወራው አንዳንዱ ነገርና ለዚህ እንዴት አድርገን ቤዚክ እናድርገውና አትሊስት ሲመንቲሸስ አይጠቀም ሩፍ ላይ ሲሄድ አትሊስት ሲመንቲሸስ አይጠቀም ሌሎች ፕሮዳክቶችን ሊኩዊድ አፕላይድ ወይንም ደግሞ አንደርታይል ደግሞ የሚሆን ከሆነ ሴምፕሌክስ የሚባል ፕሮዳክት አለን አትሊስት ጂኦቴክስታይል አለው እሱ ሜምብሬኑ የሚደፍነው የክራክ ብሪጂንግ ካፓቢሊቲ ይኖራል የራሱ ፍሌክሲቢሊቲ ይኖራል ስለዚህ በዚህ ኮምፐንሴት እያደረግ ነው እንሂድ ኢቨንቹዋሊ እንደሚመጣ እናውቃለን ላይክ ሆነስትሊ ስፒኪንግ በጣም እርግጠኛ ነኝ እኔ አይቼዋለሁ እኛ አድሚክስቸር ለምን እንጠቀማለሁ ከሚል ሰው አሁን ያለ አድሚክስቸር እንዴት ይሰራል ኮንክሪት ሚል ማህበር ሚል ፕሮፌሽናል ግሩፕ ላይ ደርሰናል ስለዚህ within 10 years እዚህ ላይ መድረስ ያው ፕሮግሬሲቭ ነው ረጅም ነው ግን ቢሆን I'm sure ከሆኑ አመታት በኋላ ደግሞ አሁን እኛ ራሱ እዚህ ሀገር ምን ፕሮቫይድ ምናረጋው ይሄ ማምን ይሰራል ብለን እንደምንቀይረውና ወደ ሃይ ሌቭል ቴክኖሎጂ እንደምንሸጋገር አልጠራጠርም ስለዚህ ሩፊንግ እና ዋተር ፕሩፊንግን ያው በዚህ መንገድ ከቨር አደረኳቸው ማለት ነው ሌላው ሲሊንግ ኤንድ ቦንዲንግ ነው ሲሊንግ ኤንድ ቦንዲንግ ግሎባሊ በጣም እንሰራበት ኢትዮጵያ ውስጥ ያልነካ ነው ታርጌት ማርኬት ነው ያው እኛ ኢትዮጵያ ውስጥ ያው ሲሊከን ነው የምናመርተው ሲሊከን ሲላንት ነው የምናመርተው እሱም ላይ ባይዘው በጣም ብዙ ሚስኮንሰፕሽኖች አሉ ሰዎች ሲሊከንን እንደ ማጣበቂያ ነው ኮንሲደር የሚያደርጉት ሲሊከን ግን ሲላንት ነው አድሄዚቭ አይደለም ሲል ነው የሚያደርገው ሲሊከን ሲላንት ነው ስሙ ራሱ ስለዚህ ሲላንት ከሆነ የሆነ ነገር ጊዜ በኋላም የመነሳት እንትን አለው አይደል አዎ በቃ ሲል ነው የሚያደርገው ለሆነ ጊዜ ሲል ያደርጋል ነው ኤግዛክትሊ እና ሲላንት ነው ማጣበቂያ አይደለም እና ስሙ ራሱ ሲሊከን ሲላንት ነው ግን ሰው አድሄዚቭ አድርጎ ነው የሚጠቀምበት እሱ ያው የራሱ ቻሌንጅ አለ ማለት ነው ያው ስትራክቸራል ምናምን የሚባል አለ ስትራክቸራል ተብሎ እዚህ ማርኬት ላይ የሚገኘው ሲሊከን የምር ስትራክቸራልም አይደለም የስትሬንግዝ ሌቭል ኢሹዎች አሉ ኒውትራሉን ሲሊከን ስትራክቸራል ብሎ የማለት ቴንደንሲም አለ ብዙ ሚስኮንሰፕሽኖች አሉ ሚስ አንደርስታንዲንጎች አሉ ኢቭን ሲሊከን ላይ as basic as silicon still ብዙ ሚስ አንደርስታንዲንጎች አሉ ለኛ ግን እንደ ሲካ እንደ ግሩፕ እና እንደ ደግሞ ግሎባሊ ዓለም ላይ በሙሉ ሲካ ስለሆነ ብቻ ሳይሆን ሁሉም የሚጠቀምበት ሌቭል ግን ሲሊንግ ኤንድ ቦንዲንግ ማለት
በጣም ሰፊ ነው to the extent አሁን ቢልዲንግ ኤንቨሎፕ ምንለው ሶሉሽን አለን it's like ኤንቨሎፕ ስንዘጋው ሲልድ ነው አይደል በቃ በምንም አቅጣጫ ምንም ነገር አይገባም ወደ ውስጥም ወደ ውጭም አይገባም ፎርቹኔትሊ እኛ ኢትዮጵያ ውስጥ ስንኖር ቴምፕሬቸር በጣም ትልቁ ቶፒካችን አይደለም እንደ አገር በጣም እድለኞች ነን እንደሱ በመሆኑም አሁን ባለንበት ሁኔታ ባይሆን ኖሮ ምናልባት ትንሽ እሱ ደግሞ ሌላ ቻሌንጅ ይፈጥርብን ነበር ብዬ አስባለሁ ሌላ ዓለም ላይ ግን ኢነርጂ is the most expensive thing ለሃውስሆልድም ጭምር ቴምፕሬቸሩ ደግሞ በጣም ይለያያል ስለዚህ በሙቀት ጊዜ ማቀዝቀዝ በቀዝቃዛ ጊዜ ማሞቅ የየለት ያው ቻሌንጃቸው ነው ማለት ነው ስለዚህ ይሄንን ሲያረጉ አንደኛው ይሄንን ነገር ኢፌክቲቭ እንዳይሆን የሚያደርገው ነገር ክፍተት ነው ለየትኛውም አይነት ክፍተት እኛ ሀገር እንደምታውቁት ሁሉም ነገር ክፍተት አለው መስኮቱ ክፍተት አለው በሩ ክፍተት አለው ኢቭን በመሀከልም ብዙ ክፍተት ይኖራል ምንም አንልም እኛም አብረን ነው ከክፍተቱ ጋር በሰላም ነው የምንኖረው ምንም አንልም ግን እንደዛ አይነት ሀገር ውስጥ ብንኖር ግን ክፍተት ማለት ብር ማለት ነው ባጭሩ ማለት ነው ያ ክፍተት ለማቀዝቀዝ ስንሞክር ሙቀት ያስገባብናል ለማሞቅ ስንሞክር ደግሞ ቀዝቃዜ ያስገባብናል ስለዚህ ፉሊ ሲልድ መሆን አለበት ስለዚህ ቢልዲንግ አዝ አን ኤንቨሎፕ ነው እኛ አፕሮች የምናደርገው ሁሉንም ነገር ሲል ማድረግ ስለዚህ በር የራሱ ሲል አለው ኤክስፓንድ የሚያደርጉ ፕሮዳክቶች አሉ አክቹሊ ዩሮፕ ምናምን ብቻ ሳይሆን ራሱ አፍሪካ ውስጥ ባይዘው በጣም ሲቪር የሆነ ቴምፕሬቸር ኢቭን የሌላቸው አገሮች በጣም አዶፕት ያደረጓቸው እኛ ያልነካናቸው ቴክኖሎጂዎች አሉ በጣም የሚያስገርመኝ አንዳንድ ጊዜ ሌሎች አፍሪካ ሀገሮችንም ሳይ በጣም የሚያስገርመኝ እንደ ኢትዮጵያ ያው ክሎዝድ መሆናችን ኮሎናይዝ አለመደረጋችን የራሳችን ፕራይድ መኖሩ በጣም የሚጠቅመን ሆኖ ግን ለቴክኖሎጂ ግን በዛው ልክ ክሎዝድ ሆነን ቆይተናል እንድል የሚያደርገኝ በጣም ቅርብ ሀገሮች ጎረቤት ሀገሮች እኛ ጅቡቲም ላይ ኦፕሬሽን አለን ሲካ ጅቡቲ እንሰራለን እና እነሱ ያላቸው አንደርስታንዲንግ በትምህርት ደረጃ ምናምን የተሻለ ስለሆነ ሳይሆን እንደዚህ አይነት ፕሮዳክት ላይ ያላቸው አንደርስታንዲንግ እና የኢትዮጵያ በፍጹም አይገናኝ ምን ጠየቀው ጥያቄ በፍጹም አይገናኝ በጣም ትንሽዬ ሀገር ናት በጣም ከኛ የተሻለ ፋይናንሻል ሁኔታ ላይ ያለ ማህበረሰብም አይደለም ግን ስቲል ቴክኖሎጂን እና አጠቃቀም ላይ በጣም ከኛ አድቫንስ ያደረገ አትሊስት ኦፕንነሱ ዲስከሽኑ ስናወራ ኦኬ አሃ ይሄ ለዚህ ይሆናል እሺ ብሎ አንደርስታንድ የማድረግ ነገር አለና እንዳልኩት ሲሊንግ ኤንድ ቦንዲንግ ምንም አልነካ ነው ገና ጊዜ የሚፈጅብናል ብዬ የምለው ለመንካትም ትንሽ ጊዜ የሚፈጅብን አስገዳጅ ነገሮችም እንዳልሽው ተያይዘው መምጣት አለባቸው ብዙ ጊዜ አይደል አስገዳጁም ለምሳሌ ፋየር የፋየር ሬጉሌሽን ያው በፕሪንሲፕል ደረጃ አለ አይደል ስታንዳርድ አለ በፕሪንሲፕል ደረጃ ግን አስገዳጅ አይደለም ስለዚህ የትኛውም ህንጻ ለምሳሌ አንደኛው ፍሎር ላይ እሳት ቢነሳ ይወርዳል ኢትዮጵያ ውስጥ ምንም ፕሮቴክሽን የለም በቃ አንደኛው ፍሎር ላይ ከተነሳ እግዚአብሔር ይመስገን ግን አይነሳም በብዛት እውነት ለመናገር ከሆነ እግዚአብሔር ማመስገን አለብን ግን ቢነሳ ግን የለም ምንም ፕሮቴክሽን የለምና ሌላ ሀገር ላይ ስለኛ ሲሊንግ ኤንድ ቦንዲንግ ማለት ፋየርን ማስቆም ማለት ነው አንድ ፍሎር ላይ ከመጣው ለሚቀጥለው ፍሎር ሳይሄድ ምን ያህል ሰዓት ማቆየት መቻል ነው ዲዛይኑ ስታንዳርዱ በሙሉ እዛ አካባቢ ነው ሪቮልቭ የሚያደርገው እንዴት ነው ሙሉ እንትኑ እንዳይወጣ ማድረግ የሚቻለው ከዛ ደግሞ ኦፍ ኮርስ የፋሳድ ቢዝነስ አለ ፋሳድ ትልልቅ ግላስ የሚሰሩ ሌሎችም የሚጣበቁ አድሄዚቮች በትክክል አድሄዥን ላይ የሚሰሩ አንከሮች ምናምን አንከሪንግ የሚሆኑ ፕሮዳክቶች በሙሉ እዚህ ታርጌት ማርኬት ውስጥ ከቨር ያደርጋሉ ማለት ነው ኢትዮጵያ ውስጥ ብዙም ባናመርትም ግን እንዳልኩት በጣም ስፔሲፊክ ፕሮጀክቶች ያጋጥሙናል አንዳንድ ጊዜ ኤምባሲዎች ሊሆኑ ይችላሉ ወይንም ደግሞ ሌሎች ከውጭ ድርጅት ጋር የተያያዙ ሲሆኑ ፉል ኢንተርናሽናል የሆነ ፕሮጀክት ሲሆን ፉል ስፔክ ስለሚኖር ለኛም አክቹሊ እነዚህ ናቸው somehow ስራችንንም ትንሽ ኤክሳይቲንግ የሚያደርጉትና አዳዲስ ነገር እንድንማር የሚረዱን because አይደለ like ሁሉንም ነገር ቲዮሬቲካሊ ብናቀው ትሬን ብንደረግ ያው ትሬን እንደረጋለን ለሁሉም ነገር ግን ትሬን ብንደረግ አይጠቅምም ካላየ ነው በስተቀርና ምን ሲደረግ ካላያችሁትና ካልሞከር ነው ራሳችን ካላረግ ነው ስለዚህ እነዚህ አይነት ፕሮጀክቶች ናቸው ይሄንን ኤክሳይትመንት የሚሰጡን እንጂ አብዛኛው ኢትዮጵያ ውስጥ ያለው ፕሮጀክት again ምን ላይ ተጠቀም የሚለው ላይ ነው ገና የምንከራከረው ማለት ነው ሪጂድ ነገር ውጪ አትጠቀም ግዴለ ምክንያቱም ኤክስፓንሽን ቤዚክ ነገሩ ላይ ነው ዲስከሽኑ የሚያደርገው ኤግዛክትሊ ስለዚህ ሲሊንግ ኤንድ ቦንዲንግ አይ ቲንክ ከቨር አደረኩኝ
ሌላው ታርጌት ማርኬታችን ፍሎሪንግ ነው። እሱም በጣም ሰፊ ነው። በጣም ፍሎሪንግ አይ ቲንክ እሱ እንደውም ትንሽ ጥሩ እንታወቃለን ብዬ ማለት እችላለሁ። ሲካ ኢፖክሲ ይባላል። ያው አፕሊኬሽን ላይ ያሉ ብዙ ስቲል በጣም ብዙ ችግሮች ቢኖሩም ማለት ነው። አይ ቲንክ ትልቁ ችግር ከሰርፌስ ፕሪፓሬሽን ጋር በተያያዘ ምን አይነት ሰርፌስ ላይ ነው ኢፖክሲ አፕላይ ማድረግ ያለብኝ? እንዴት አጌን አሁንም ምን ሰብስትሬታችንንና የምንጠቀመውን ፕሮዳክት አንደርስታንድ ማናረግ ከሆነ ምንም አይነት ኳሊቲ ያለው ፕሮዳክት ከየትም ዓለም ላይ ቢመጣ ለውጥ የሚኖረው ምን አይነት ሰብስትሬት ላይ ምን አይነት ፕሮዳክት ነው የምጠቀመው። ሰብስትሬቴ ምን አይነት በጣም ወሳኝ ነው። ለዚህ እና ደግሞ ሰብስትሬቴ አንደርስታንድ አድርጌ ሰብስትሬቴን ችግር ሳልፈታ ምንም አይነት ፕሮዳክት ፍሎሪንግ ላይ ብጠቀም ወተር ፕሩፊንግም ላይ ደሴም ሁሉም አክቹሊ ነገር ላይ ብንጠቀም አት ኤንድ ኪሳራ ውስጥ ነው የምንጋለጠው። ስለዚህ ፍሎሪንግም ላይ አሁን ያው ሰምሃው ብዙ ነገር ላይም ስፔሲፋይድም ስለሚደረግ ያው ኢፖክሲ ፍሎሪንግ ይባላል። በጣም ብዙ ሰው ኢፖክሲ ፍሎር ለመጠቀም ፍቃደኛ ነው። ያው አይነትና ካታጎሪ ኤግዛክትሊ ስትሬንግዝ ክላሱ ምንድን ነው? ምን አይነት ነው ልዩነቱ? ከዛ ደግሞ ሬዚስታንስ ሌቭል ዩ ነው። ለምሳሌ ለኬሚካል ኢንዱስትሪ የምንጠቀመው ኢፖክሲ እና ኖርማል ዌርሃውስ የምንጠቀመው ኢፖክሲ የተለያየ መሆን አለበት። ቢኮዝ ሌቭል ኦፍ ኬሚካል ሬዚስታንስ አለ። እንደውም በጣም አድቫንስድ እየሆነ ሲመጣ ኬሚካል እንትኑ ኬሚካል ሬዚስታንስ ኒዱ ሃየር እየሆነ ሲመጣ ኢፖክሲም ኢቨን አይሆንም ከናካቴው ወደ ፒዩ ፒውር ሴም የሚባሉ የፖሊዩሬቴን እና የሲሚንቶ ሚክስ ወደ ሆኑ ፕሮዳክቶች መሻገር አለበትና ቲክነስ ሌቭል በትክክል ዲተርማይን መደረግ አለበት። ያው የተለመደው 2 ሚሊሜትር አግሬሲቭም ለሆነው ላልሆነው ለሚያስፈልገውም ለማያስፈልገውም 2 ወይም 3 ይባላል። ግን ይሄን በደንብ አንደርስታንድ ማድረግ ያስፈልጋል። እኛም እዚህ ላይ አክቹሊ ኦቶራይዝድ አፕሊኬተሮችም ስላሉ ብዙ ነገር ለመስራት እንሞክራለን። ትሬኒንጎች እናዘጋጃለን። አዳዲስ ቴክኖሎጂዎችም እንደዛው ኢንትሮዲውስ እናደርጋለን ለኮንሰልታንቶችም። ያው ሪቻችን በጣም ሰፊ ላይሆን ይችላል ካለው ኢንዱስትሪ ስፋትና ካለው ፖፑሌሽን አንጻር በጣም ብዙ ሰው እናዳርሳለን ማለት አልችልም። ግን በምንችለው መጠን ግን ኢንዱስትሪው ላይ በዚህ አንጻር አስተዋጽኦ ለማድረግ እንሞክራለን። ትሬን በማድረግ አትሊስት ሰብስትሬት በደንብ አንደርስታንድ እንዲደረግ፣ ሰርፌስ ፕሪፓሬሽን ምን መምሰል አለበት አንድ ፕሮዳክት አፕላይ ከመደረጉ በፊት ምን አይነት ሰርፌስ ፕሪፓሬሽን፣ ሳውንድ ነሱን እንዴት ነው ማጣራው የሚለውን ነገር መረዳት ያስፈልጋል ማለት ነው። ብዙ አሁን ሌላ አገር ላይ ፕሮዳክት ምንም አይነት ፕሮዳክት ሰው ቢያቀርብ እዚህ ሀገር በጣም ተጠያቂነትም የለም እውነት ለመናገር ከሆነ። ለእኛም አሁን በተለይ ፍሎሪንግ ላይ አንዱ ቻሌንጅ ከኛ በግማሽ ዋጋም በሩብ ዋጋም ሊገኝ ይችላል። ኢፖክሲ ነው ይባላል። ግን በጣም ኢሚሽን ያለው ሊሆን ይችላል። ሽታው ክሊን ሩም ሰርቲፋይድ ያልሆነ ሽታው በጣም የሚረብሽ ሊሆን ይችላል። ወይንም ደግሞ በጣም በትንሽ ጊዜ ውስጥ ዲግሬድ የሚያደርግ ሊሆን ይችላል። ግን ስታንዳርዳይዝ አይደረግም። ጀስት ስሙን ነው የሚሰጠው። ያለውን ቴክኒካሊቲ በትክክል አንደርስታንድ አይደረግም። የፕሮዳክት ውስጥ ያለው ቤዚክ ካራክተሪስቲክስ እና ምንድን ናቸው መሞላት ያለባቸው ነገሮች። ከዛ ደግሞ ዋረንቲው አይደል ላይክ የምናወጣው ገንዘብ ከዋረንቲው ጋር ወይንም ደግሞ ለመጠቀም የምንመርጠው ቴክኖሎጂ እና ዋረንቲ ይገናኝ። ሃየር ቴክኖሎጂ የምጠቀም ከሆነ ሃየር ዋረንቲ ፔሪድ ማግኘት አለብኝ። ስለዚህ ከሪፔርድ ናለሁ ማለት ነው። ወል እኛ ሀገር ገና እሱ ሜንታሊቲ በደንብ ዴቨሎፕ አላደረገም። ወይ ሰዎች ዛሬ ላይ ኢንቨስት የሚያደርጉትን ኢንቨስትመንት ብቻ ነው የሚያወጡትና እኛ ብዙ ጊዜ ከውጭ ሀገር ካሉ ኮሌጎቻችን ጋር ስናወራ ፔሚና ኦር ፔሚን ሌተር እንባባላለን። አሁን ሰዎች ለመክፈል ፍቃደኛ ሳልሆኑ they will pay later on and when they pay later on በጣም ብዙ ብር ነው የሚከፍሉት። ምክንያቱም ከተበላሽቶ አይደል ላይክ አሁን ብዙ ቢልዲንጎች እኛ ራሳችን ያጋጥመናል ላይክ ወተር ፕሩፊንግ በዚህ እንም ያህል ገንዘብ ትቀልዳላችሁ አረግም ምናምን ብለው ይሄዳሉ። ሌላ አይነት ወተር ፕሩፊንግ ያደርጉበት ከአመት በኋላ ያፈሳል። ሲያፈስስ እንደገና ሴራሚክ ፈንቅለው መጥተው እንደገና ይጠይቁናል። ከዛ ፔሚና ኦር ፔሚ ሌተር ነው ብዙ ጊዜ የምንለው። ቢካዝ ግን ኢትስ አ ፒቲ እውነት ለመናገር እንደ ቀልድ አወራዋለሁኝ እንጂ ኢትስ ሪሊ አ ፒቲ። ኦነር ሲሆን አንድ ሰው እንዴት ነው ሰርቪስ ላይፍ ሳይክሉ እንዴት አያስብም? የቢልዲንግ ላይፍ ሳይክል ምን ያክል ጊዜ ነው? ስለዚህ ለዚህ ላይፍ ሳይክል what's the best approach? ከዛ ደግሞ መቼ ነው ሜንቴን ማረገው?
አይደል ሜንቴን መደረግም አለበት እኮ ያለ ሜንቴናንስ ዝም ብሎ ቆሞ የሚቀር እንትን የለም ስለዚህ ዲግሬድ ሲያደርግ እንዴት ነው ሜንቴናንስ ፕላን ያስፈልጋል እኛ ሀገር አሁን ሜንቴናንስ ፕላንም የለም አንድ ሪል ስቴትም በሉት ኤኒ ፕሮፐርቲ ማኔጅ ሲደረግ ፕሮፐርቲ ማኔጅመንት ውስጥ ክሊር የሆነ ሜንቴናንስ ፕላን ያስፈልጋል ስለዚህ ዋረንቲ ፔሪዳችን ከሜንቴናንስ ፕላናችን ጋር አያይዘን እኔ 5 አመት ነው ወተር ፕሩፍ የምፈልገው ካለን ከ5 አመት በኋላ ምንድነው ማድረገው 10 አመት ነው የምፈልገው ከ10 አመት በኋላ ምንድነው ፕላኔ እንደገና ሪወርክ ነው ማድረገው ወይስ ለሪፔር መንገድ አለኝ ወይስ ምንድነው ማድረገው የሚለውን አብረን ማሰብ አለብን አብረን ማናስበው ከሆነ እሱ we will at the end ማለት ነው ብንደምረው በጣም ብዙ ገንዘብ ነው የምናወጣው of course ደግሞ ጊዜ ሄዶም ስለሆነ ኮስቱ የሚመጣብን ያኔ ደግሞ የሚመጣው ትልቅ ኮስት ኢንፍሌሽን ምንም ስላለ በጣም ከባድ እና ፉል ፕላን አለማሰብ ፍሎሪንግም ላይ በተደጋጋሚ የምናየው እሱ ነው በቃ አይሆንም ይባላል ሊትራሊ በአንድ አመት ውስጥ ፋክተሪ ግንጥል ብሎ ሊነሳ ይችላል ኢፖክሲ አፕላይ ተደርጎ ማለት ነው አይዘር በሮንግ ፕሮዳክት ወይንም ደግሞ በሮንግ አፕሊኬሽን የተነሳ ማለት ነው ስለዚህ በዚህ ምክንያት ሰዎች ይጋለጣሉ ማለት ነው ለአዲሽናል ኮስት መልሰው ይሰሩታል ዋረንቲ ጋራንቲም እዚህን ያክል እንትን አይደለም ፎርሰብልም አይደለም እዚህ ሀገር ስለዚህ ብዙ ጊዜ በቃ ኦነሩ ላይ ይሆናል ይሄ በርደን መጨረሻ ላይ የሚያልፈው ማለት ነው ስለዚህ ኦነሮችም አማካሪዎችም በደንብ አንደርስታንድ ማድረግ ይሄ እንደ ለመድነው መሄድ ሳይሆን ምንድነው ሪስኩ ምንድነው ልዩን አትሊስት ሪስኩን ብናረጋው እንኳን ሪስኩን አንደርስታንድ አድርገን አይ ቴክ ዘ ሪስክ በደንብ አሰስ አድርገን ማድረግ በጣም ኢምፖርታንት ነው ብዬ አስባለሁ ስለዚህ ፍሎሪንግ ደግሞ ይሄንን ይመስላል ኢፖክሲ ፖሊሪቴን እና ደግሞ ፒውር ሴም ላይ ቤዝድ የሚያደርጉ ብዙ አይነት የሲካ ፍሎር ሬንጆች አሉን ማለት ነው በጣም ዴኮሬቲቭ ፍሎሮች ብዙ አይነት አጌን በጣም ሰፊ የሆነ ነገር ነው ያለው ግሎባሊ ኢትዮጵያ ውስጥ ቤዚክ ሬንጁን ኢንትሮዲዩስ አድርገናል ቢያንስ እንደ ኢንተርምስ ኦፍ ኢፖክሲ ክሊን ሩም ሰርቲፋይድ የሆነውን ጭምር ማለት ነው ሆስፒታሎችን ሰፖርት ስለምናደርግ ሲምለስ ሰርፌስ በሚፈለግበት ቦታ ኦአር ሩም ምናምን ላይ ሲምለስ መሆን ስላለበት ኢቭን ግድግዳውም መሬቱም ምንም አይነት ጆይንት መኖር ስለሌለበት ባክቴሪያ ግራብ እንዳያደርግ ከዛ ደግሞ ኢሚሽን መኖር ስለሌለበት አሁን ክሊን ሩም ስንል ሬዚን ቤዝ የሆነ ሁሉም አይነት የሬዚን ቤዝ ፕሮዳክት ዩዥሊ ኢሚሽን አለው ኦፍ ኮርስ ስለዚህ ያ ኢሚሽን ደግሞ ኦአር ሩም ውስጥ ኢሚሽን ካለ you can imagine what happens የሚቀደደው ሰው ላይ ስለዚህ ይሄ ክሊን ሩም ሰርቲፊኬት አሁን በጣም ክሪቲካል ነገር ነው እና እነዚህን ነገሮች ማረጋገጥ ያስፈልጋል ማለት ነው ስንሰራም ኢንዱስትሪው ላይም ለምን ቦታ ምን አይነት ፕሮዳክት ሁሉም ነገር አንድ ነገር ወጥ መሆን አይችልም ምን ቦታ ላይ ምንድነው የምፈልገው ጎሌ ከሚለው መነሳት አይ ቲንክ እንደ ስፔሲፋየርም እንደ መሐንዲስም እንደ ኮንትራክተርም እንደ ሁሉ እንደኛም እንዳምራችም ለሁላችንም አይ ቲንክ የሚጠቅመን ምን ላይ ምን ላድርግ የሚለው ነው ስለዚህ አይ ቲንክ ከቨር አድርጌያቸዋለሁ ዋተር ፕሩፊንግ ሲሊንግ ኤንድ ቦንዲንግ ሩፊንግ ብያለሁ አይደል ፍሎሪንግ ኮንክሪትንም ብያለሁኝ ቢልዲንግ ፊኒሺንግ እና ሪፈርቢሽመንት የሚባሉ አሉን ቢልዲንግ ፊኒሺንግ እና ሪፈርቢሽመንት ሜይንሊ ከቨር የሚያደርጉት ቢልዲንግ ፊኒሺንግ አንድ ህንጻ ኤስቴቲክሱን ሜንቴን አድርጎ ዲዩራብል በሆነ መንገድ እንዲሰራ መርዳት ነው ለምሳሌ ታይል አዴሲቭ ሊሆን ይችላል የዎል ፕሮዳክት ሊሆን ይችላል አሁን አዲስ ኢንትሮዲዩስ እያደረግ ነው ያለ ነው የዎል ፕሮዳክት አለን እንደ ፕላስተር ማለት ነው ማጣበቂያው አዴሲቭ አለን አዴሲቮች አሉን ለፍሎር የሚሆኑ ይሄ ደግሞ ራሱን ግድግዳ ላይ ኤኒ ግድግዳ ላይ ይሄ በትራዲሽናሉ ልስን ፈንታ ማለት ነው ኦኬ ልስን መሆን የሚችሉ የዎል ፕሮዳክቶች አሉን ማለት ነው ለፕላስተር እና ፑቲ መሆን የሚችሉ ፕሮዳክቶችም ማምረት ጀምረናል እዚህም ሎካሊ እንግዲህ ቢልዲንግ ፊኒሺንግ ላይም አድሄዚቭ ላይ አንደኛው ኢሹ አጌን የስታንዳርዳይዜሽን ኢሹ ነው ቢካዝ በጣም ብዙ ክላስ አለ አንደኛ አይታወቅም ክላሱ እዚህ ሀገር ብዙ ጊዜ በክላስ አይደለም በቃ ታይል አዴሲቭ ነው የሚባለው ውጭም ይሁን ትልቅ ታይል የሚሰራበት በጣም ማርብልም ይደጠፍበት ቤት ውስጥ የሚሰራ ትንሽዬም ትሁን ሽንት ቤትም ይሁን የትም ስዊሚንግ ፑልም ይሁን የትም ቦታ አንድ አይነት አዴሲቭ ነው የምንጠቀመው በብዛት ማለት ነው እና ይሄ ደግሞ ሪስክ ነው
የሚወድቁ የወደቁ እንትኖች አይቻለሁ ወል ላይ ተሰርቶ ኤክስተርናል ወል ላይ ተሰርቶ ይወላለቀና ስራው ሲያልቅ ነው መውለቅ የሚጀምረው እና የወደቀውን ሳይሆን አይ ወንደር ሰው ወድቆ መጥቶ ይሆን ይሄ ነገር ብዬ ወንደር አረጋለሁ ነው ሲወድቅ ጊዜ ሰው ሊመታ ይችላል የት ነው የወደቀው እግዚአብሔር ነው የሚያውቀውና ይሄ አሁን ስታንዳርድን ካለመረዳት ካለማወቅም ጋር ይያያዛል ብዬ ነው ማምነው ቢኮዝ መቼም ሰው ያወቀ እንደዛ አይነት ሚስቴክ ይሰራል ብዬ አልገምትም ለኤክስተርናል ወል ሪስክ መውሰድ የማያስፈልግ ቦታ ላይ የዚህን ያክል ሪስክ ይወሰዳል ብዬ አላስበ ግን ስቲል የኖሃውና የስታንዳርዳይዜሽን ኢሹ ማለት ሁሉም ላይ በቃ ታይል አዴሲቭ አክቹሊ የታይል አዴሲቭ ክላሲፊኬሽንም የለም ኢትዮጵያ ውስጥ ማንም ሰው እንደፈለገ ነው የሚያመርተው ያለማጋነን ኦነስትሊ ስፒኪንግ በጓሮአቸው ሰዎች በጓሮአቸው እንደሚያመርቱ አውቃለሁ ያለምንም ማካነን ማለት ነው ኬሚካል ቴስቶች መሰራት ያለባቸው በጣም ብዙ ቴስቶች አሉ ላይክ ክላሲፊኬሽኑ አሁን C1 C2 የሚባል TE የሚባል ቅጥያዎች አሉት S1 ከዲፎርማቢሊቲ ጋር በጣም ትልልቅ ታይል ሲሆን ዲፎርማቢሊቲ ኢቭን the deformability of the tile adhesive ድረስ ቴስት ይደረጋል pull off ቴስት አለ ሂት ሬዚስታንት የሚባል ላይክ ሂት ኤጂንግ ማለት ነው በኦቨን ውስጥ እየቆየ እየወጣ በሳይክል በ28 ቀን ሳይክል ማለት ታይል አዴሲቭ ዝም ብለህ በጓሮ የምታመርተው ነገር አይደለም ኖርማል ሆነስትሊ ስፒኪንግ እኛ አንድ ታይል አዴሲቭ ሪሊዝ ለማድረግ ኢቴክሳስ ከ6 ወር እስከ 1 ዓመት ድረስ ባይዘው ቴስት እያደረግን ዴሞንስትሬት እያደረግን ሞዲፋይ እያደረግን ቢኮዝ የሲመንት ካራክተር ይቀየራል የሳንድ ካራክተር ሊቀየር ይችላል ሪሲቭ የምታደርገው የዛን ጊዜ እንደገና ሪፎርሙሌት እናደርጋለን you know it's not በጣም it's not as simple as it looks like you know በቃ ሲሚንቶና አሸዋ አደባልቆ ትንሽ ጠብጠብ ኬሚካል አድርጎ እንደማውጣት አይደለም because heat aging አለ እንዳልኳችሁ አሁን ለስዊሚንግ ፑል ምናምን የሚሆኑት ደግሞ ዋተር ኢመርሽን አሉ በውሃ ውስጥ አዴሲቭ ቢቆይ you know በሳይክል ማለት ነው ምን ይሆናል በውሃ ውስጥ በመቆየት ውስጥ ለስዊሚንግ ፑል ኦፕን ታይሙ እንዴት ነው ላይክ ሰው ተጠቅሞ በ20 ደቂቃ ውስጥ መልሶ ስቲክ ቢያረጋው ይለቃል ይንሸራተታል አይንሸራተትም ቲክሶትሮፒክ አለው የለውም ሰውየው አብኩቶት ቢደርቅበት ስንት ደቂቃ ኤክስቴንድ መጠቀም ይችላል ወደዚህ ማለት ይችላል ነው አብኩቶት ከዛ ደግሞ ቦካኩም አለ አይ ቲንክ በጣም ትልቅ ቶፒክ እንደገና እየነካን ነው ሚክስ መሬት ላይ ነው ታይል አዴሲቭ ሰው ይገዛል መሬት ላይ ነው ከዛ በኋላ የሚያቦካው ሲሚንቶና እንትን እንደለመደው ውሃ ላይ ዳርጎ ውሃ ይጨምርበትና ከዛ ደግሞ ሲሚንቶ ቢጨምሩበት አለ አጌን አናዘር በጣም አናዘር ስቶሪ ማለት ነው እንግዲህ ሲሚንቶ ፕሪዲፋይንድ ሆኖ በብዙ ቴስቲንግ ከተሰራ በኋላ ሲሚንቶ መጨመር ራሱን እንግዲህ ከን ኢማጂን ድረስ ሲመንት ማለት ካራክተሩን ትቀይር ሌላ ነገር ነው የምትፈጥረው እና ኢኖቬሽን ነው ግን ቴስት ያልሆነ እና ያንን የሚያደርጉት ቴስት ያልሆነ ኢኖቬሽን ነው ስፔሻሊ ዎል ክላዲንግ ላይ ብዙ ፕሮጀክቶች ላይ የተለመደ ነው ሴራሚክ በሙሉ ግድግዳ ተሰርቶ ይረግፋል ላይክ ወርም አይቆይም ብዙ ጊዜ ያው ኬሚካሉ ነው የሚባለው እንግዲህ ቀደም እንደተባለው ግን የአፕሊኬሽን እንትን አለ አሁን ለምሳሌ ውሃ ዋተር ኮንተንት ባይዘው ይጻፋል ባጉ ላይ የኛ ቢያንስ እንጽፋለን ባጉ ላይ 5.4 አንዳንድ ጊዜ ሳቄ ይመጣል 5.4 ሊትር ነው መጠቀም የሚቻለው ባይዘው ይላልና ምናልባት 10 ሊትርም ሊደበለቅበት ይችላል ሰውየውና እንደዛ አሁን ለምሳሌ እምቢ አለን ብለው መጀመሪያ አካባቢ በተለይ ስንጀምር ትልልቅ ፕሮጀክቶች ላይ አስቸገረን ከቨር ያረግልንም እንትን ይልብናል ምናምን ብለው ምን ሄድበት ጊዜ ነበርና ስንሄድ የሚያቦኩት መሬት ላይ ከፈት ያርገው ውሃ ይጨምሩበት ላይክ ውሃ ዝም ድንግጥ ነው ምን ነው አንዴ ውሃ እኮ ዝም ነው ተጨምረው አይ ምን ምናምን ይደባለቃል ወይ ቀጭን ይሆናል ወይ በጣም ቲክ ነው ወፈር ላርገው ላቅጥ ነው ቆይ ምናምን ይላል እዛው ደግሞ ፓውደር ይጨምርበታል ከዛ ወይ ስፕሬድ አይደረግም በትክክል ቱል በትክክል ትራውል ማይጠቀም ሰው አለ ለምሳሌ ላይክ ኖች ትራውል ታይል አዴሲቭ ገዝቶ ግን ኖች ትራውል የለውም ስለዚህ በኖች መደረግ አለበት እንደ ትራዲሽናሉ በመፋስ እንዲያርጎ ውሃ አርጎ ሲሚንቶና ስንሶ ማስቀመጥ አይቻልም ታይሉ ግን ስቲል እሱ ፕራክቲስ አለ እንደዛ ነው የሚሰራው እንዴ ያ እውነት እንስቃለን እንጂ ግን ይሄ ነው ሪያሊቲያችን ይሄ ነው ያገራችን ግን እስቲ ወደ እንትኑ እንምጣና እንግዲህ ጥሩ ነው ያነሳሻቸው እንትኖች አፕሊኬሽኑ ብዙ ነው ወደኛ እንትን ኮንቴክስት እናምጣውና ወይም አሁን ቤዚኩ
ያሉን ነገሮች ጋር ስንመጣ ስፔሻሊ ሁለቱ ላይ በደንብ ፎከስ አድርገን እንድናነሳ የመጀመሪያው ወተር ፕሩፉ ላይ እና ሁለተኛው ደግሞ ሞር አፕ ላይ የምናደርገው የምንጠቀመው ኢፖክሲው ጋር ነው። እንግዲህ መነሻው ከዲዛይን ወይም ደግሞ ስፔሲፊኬሽኑን ስፔሲፋይ ከሚያደርገው ባለሙያ ጋር ነው የሚነሳው እና ከዚህ ከወተር ፕሩፉ ስንነሳ ኮመንሊ የተለመዱ 3 ወይ 4 አይነት አሉን። ሜምብሬን አለ ወይ ሺሮል ላይ ቤዝመንት ላይ የምንጠቀመው ወይ ደግሞ ሩፍቶፕ ላይ ከዛ ፕሮቴክሽን ቦርድ ይኖረዋል እሱን እናደርጋለን። ዌት ኤሪያ ላይ ሴመንት ሼስ እንጠቀማለን ሻወር ሽንት ቤት ኪችን አካባቢ ላሉን ቦታዎች ከዛ ደግሞ ቴራስ ባልከኒና ኦፕን የሆኑ ቦታዎችም ላይ እሱም ላይ በተመሳሳይ ሁኔታ ወይ ሜምብሬን አድርገን ላዩ ለሴራሚክ እናደርጋለን ወይ ደግሞ የሆነ አይነት ፕሮዳክት ወይ ክሪስታላይዝድ ወይ ሴመንቲሺየስ እንጠቀማለን። ቅድም የተወሰኑ ነገሮች ነካክተሻቸዋል። በእርግጥ ከፕሮዳክት ቢለያይ የተለያየ ጊዜ ደግሞ ምን እናያለን ሾርት የሆኑ በቃ የሆነ እንትን ሲያስቸግራችሁ ይሄን አፕላይ አድርጉ፣ እንደዚህ ሲያስቸግር በቃ የስርገት መከላከያ የሆነ ነገር ማጥፊያ ምናምን እየተባለ በየጊዜው የሚመጡትም ነገሮች በጣም ብዙ ናቸው። በቃ የሆነ ዋን ታይም ነው ሜቢ ያን ፕሮዳክት መልሰንም ማናገኙ አይነት ነገሮች ይመጣሉ። ይሄ ሁሉ እንዳለ ሆኖ አንደኛ እነዚህ ነገሮች ስፔሲፋይ ሲደረጉ ሪሊ ፕሮፐርሊ ነው ወይ ስፔሲፊኬሽን እያወጣን ያለ ነው ወይም የተለመደውን ይዘን እየመጣን ነው። አንደኛ እዚች ጋር ለዚህኛው ላይክ አሁን ዌት ኤሪያ ላይ እንደዚህ ኤሪያ የሲካም ፕሮዳክት ሊሆን ይችላል ኦር ኤኒ ዋተር ፕሩፍ ታይፕ ስንጠቀም ለነዚህ ታይፖች እነዚህን አይነት ነገሮች መጠቀም ብንችል የሚለውን ከእናንተም ፕሮዳክት አንጻር አንድ እሱን ብታነሽልን። ሁለተኛ ደግሞ ይሄ አፕላይ ከሚያደርጉት ባለሙያዎች ጋር ቀደም ተደጋግሞ ሲነሳም ያሉብን ችግሮች በሙሉ ከአፕሊኬሽን ጋር የተገናኙ ናቸው። ሰው እናንተስ እዛ ለምን ታደርጋላችሁ? ማለት አሁን ፕሮዳክትን መሸጥ ብቻ መስጠት ብቻ በራሱ ያንን ፕሮሲጀር በሙሉ ለምን የኛ አብዛኛው ባለሙያ ይሄን ስራ የሚሰራው አንስኪልድ ሌበሩ አብዛኛው ያ ሰንባዲ ሄደው ከገበያ ገዝቶ እዛ ላይ ያለውን ነገር በዝርዝር አንብቦ አይደለም የሚያደርገው ወይ ሙያውን ያስለመደው ሰውዬ ሲሰራው እንደነበረው ወይ ደግሞ እንደመሰለው አድርጎ ሰርቶት ይወጣል። ስለዚህ እሱስ ላይ ምን አይነት ነገሮች መስተካከል አለባቸው? እኔ ሰፋ ያለ መድረክ ሁሉ ይፈልጋል ብዬ ነው የማስበውና ያንን ኃላፊነት አይ ቲንክ እናንተ በጣም ትልቁን ድርሻ መውሰድ አለባችሁ እንደ ትልቅ ካምፓኒ ኖት ኦንሊ አንስኪልዱ ጋር ኢቭን ፕሮፌሽናል ባለሙያው ትልቅ እንትን መሰጠት መቻል አለበት። ከስፔሲፊኬሽን ብዬ ካነሳውልሽ እሱም ጋር አንድ ላይ እንድታነሽልኝ። ሌላው ደግሞ ከዋስትና ታይም ጋር ጋራንቲ ኦር ዋራንቲ ብለን ስፔሲፊኬሽናችን ላይ አሁንም 10 ዓመት 15 ዓመት ብለን ነው ስፔሲፋይ የምናደርገው። እኔ የማውቃቸው እኔ ከድሮ ጀምሮ የምሰራው ፕሮጀክት ላይ እንደዛ የሚል ስፔሲፊኬሽን ይመጣል። ከዛ ሪሊ 10 እና 15 ዓመት እንትኑም ለሌብል ተደርጎ ይመጣል 10-15 ዓመት ተብሎ ይመጣል። ግን ሪሊ እንደዛ ማለት ነው ወይ 10-15 ማለት እኔ ይሄን ቀባውት ማለት 15 ዓመት ዋስትና አለኝ ማለት ነው ወይ? እስኪ እነዚህ ነገሮች ሰፋ አድርጌ ያነሳሁት ብዙ ጥያቄዎች ናቸው። እንግዲህ ሞክራለሁ። ዋተር ፕሩፊንግ ላይ እና ፍሎሪንግ ላይ አይ ቲንክ እውነትም ነው የሲካን ጨምሮ የሌሎችም ብዙ ስፔሲፊኬሽኖች አሉ። ያው ብዙዎቹ ቅድም እንዳልኩት ሰምሃው ያው የኮፒ ፔስት እንትን አለ ላይክ ምን ቦታ ላይ አይ ቲንክ the most critical ብዬ የማስበውና ምናልባት 50% የሚሆነው ችግራችን መፈታት ያለበት ስፔሲፊኬሽን ላይ ነው ብዬ አስባለሁ። because እሱ አንድ የሚሰጠው ስትሪም ላይን ስላለ ማለት ነው ኮንትራክተሩንም ጋይድ የሚያደርገው በኋላ ላይ ስራው ላይ የሚኖረውን የሱፐርቪዥን ፕሮሰስ ጋይድ የሚያደርገው እሱ ስለሆነ ስፔሲፊኬሽን ላይ መስራት ወይንም የስፔሲፊኬሽን ባለሙያዎች ራሳቸው ላይ መስራታቸው በጣም የኮንስትራክሽን ኢንዱስትሪው ላይ ከፍተኛ የሆነ ለውጥ ማምጣት ይችላል ብዬ አምናለሁ። ያው half of it ማለት ነው ሙሉ በሙሉ እሱ ብቻ ለውጥ ባያመጣ። ስለዚህ ስፔሲፊኬሽን ስንሰራ ምንድነው ማሰብ ያለብን ነገር ነው ላይክ ዌት ኤሪያ ስለሆነ ብቻ necessarily አንድ ዌት ኤሪያ ሁሉ አንድ አይነት ነው ወይ ኢቭን ራሱ እኮ ይለያያል እኮ አይደል? ዌት ኤሪያ ሁሉ አንድ አይነት አይደለም። ከዛ ደግሞ ሴንሲቲቪቲውም እንደዛው ማለት ነው። ለምሳሌ አሁን
ሃይ ኤንድ ሆቴል እየሰራሁኝ ከሆነ ማለት ነው ምንም አይነት ቶለራንስ የለኝም አይደል ላይክ ቶለሬት አላረገውም በቃ ምንም ቶለሬት ማላረገው ሲሆን መጠቀም የሚኖርብኝ ፕሮዳክት አለ አይ ሃውስሆልድ ነው በቃ ቤዚክ ዋተር ፕሩፍ አድርጌ ችግር ሲመጣብኝ ደግሞ ሪፔር ለማድረግ ሬዲ ነኝ ስል ደግሞ መሰራበት ፕሮዳክት የተለያየ እኛ አሁን ሲመንቲሸስ እንለዋለን በጀነራል አንደኛ ሲመንቲሸስም በጣም ብዙ አይነት ሲመንቲሸስ አለ ከዛ ደግሞ ለዌትሩም ሲመንቲሸስ ብቻ መሆንም የለበት አሁን ፒዩ ቤዝድ ሲካ ውስጥ አሉ ኢትዮጵያ ውስጥ ባናመርታቸው ፒዩ ቤዝድ የሆኑ አክሌሪክም ኢቭን የሆኑ በተለይ ደግሞ ፒዩ ቤዝድም የሆኑ ይሄ ሲካ ላስቲክ ሬንጅ የምንለው አለ ላስቲክ ነው ስሙ እንደሚለው በጣም ኢላስቲክ ነው ስለዚህ በጣም ሴፍቲ ይሰጠናል ማለት ነው ኢን ዘ ሎንግ ራን አሁን ለምሳሌ በጣም ብዙ ያደጉ ሀገሮች ላይ ሲመንቲሸስ ራሱ ወደ እየቀረበ አይቀርም ግን በብዛት ግን ሞር ወደ አድቫንስድ ኢቭን ለሃውስሆልድ ራሱ ሲካላስቲክን ነው ሰው ገዝቶ ፔይንት የሚያደርገው ማለት ነው ኢትስ ላይክ የብረሽ አፕሊኬሽን ነው ምናምን ኮምፕሌክስ አይደለም ግን ደግሞ ጥቅሙ ከሲመንቲሸስ አንፃር በጣም እንትን ነው ቢካዝ ክራክ ቢፈጠር ኤክስፓንድ አድርጎ ምን ያራ ሴል የማድረግ ችሎታል አጌን ሲመንቲሸስም ሆኖ ሄርላይን ክራክ ብሪጂንግ አሁን ለምሳሌ ቶፕ ሲል 107 ምን ለውቃለ ሌላም ፕሮዳክት አለን ባይዘው ሄርላይን ማይዘጋ ሲካ ሲል የሚባል I'm not specifically saying ሲካ ብቻ ነው ይሄን የሚያደርገው ሳይሆን ኢቭን ሲካ ውስጥ ሆኖ ሄርላይን ክራክ የሚዘጋለ ሄርላይን ክራክ ማይዘጋለ ስለዚህ ሲመንቲሸስ ስለሆነ በቃ ሲመንቲሸስ አይደለም ሲመንቲሸስ ሆኖ ሄርላይን ክራክ መዝጋት የሚችል አለ አጌን በመንጠቀመው ፕሮዳክት ውስጥ በመንጠቀመው ፕሮዳክት ምክንያት የምንፈጥረው ፍሌክሲቢሊቲ ማለት ነው ሪጂድ ፓርት ቢኖረው ፍሌክሲቢሊቲ የምንፈጥርበት ኤክስቴንት አለ ፍሌክሲቢሊቲው ደግሞ ሊሚትድ የሆነ ፕሮዳክት አለ ስለዚህ እነዚህን በደንብ አንደርስታንድ ማድረግ ኢቭን ሲመንቲሸስ ሲባል ሲመንቲሸስ ዋተር ፕሩፊንግ ብሎ መጻፍ ሳይሆን ከምንፈልገው ነገር አንፃር ክራክ ብሪጂንግ ነው የምንፈልገው አሁን በብዛት ሲመንቲሸስ ይባልና ክሪስታላይን ነው የሚባለው ክሪስታላይን ያው ማይግሬት አድርጎ ክሪስታል ይፈጥራል ነው ሐሳቡ ባይዘው በጣም ትንሽ ኤሌመንት ናት እዛ ውስጥ የምትከተተው ክሪስታላይኑን ለማምጣት እና ይሄ ሜን ፊቸሩ ቤዚክ ፊቸሩ ሲመንቲሸስ ዋተር ፕሩፊንግ ነው አደ ዞሮ ቴስት ቢደረግም ጥሩ ነው ማለት አሁን ብዙ ጊዜ ክሪስታላይን የሚባሉትን እንትኖች ሰው ወስዶ የመሞከርም ኪዩሪዮሲቲ ማድረጊያው እንትን ግን አለ አሁን ቴስት ሲባል ብዙ ጊዜ ሁሌ የምንቸገረው ነው ስፔሻሊ ከውጭ ላይ መጡ ፕሮዳክቶች ቴስት መስሪያ ለምሳሌ እኔ እንደ አንድ ኮንሰልታንት ይሄን ፕሮዳክት ቴስት ማድረግ ፈልጋለሁ ስል ላብራቶሪውም ቱሎቹ ኢኩዊፕመንቱም የለኝም አንለስ እየሰራው ካልሞከርኩት ተሰርቶ ሲሞከር ደግሞ ሁሉ ጊዜ ምንድነው ዲፌክት ለማየት በጣም ረጅም ጊዜ ይፈጃል ወይ ይሄ አመት 2 አመት 3 አመት ላይ ነው እስከዛ ደግሞ ያ ፕሮዳክት ይቀመጥም ማለት አይሆንም ከዛ ቴስት ማድረጊያ ጥራትና ደረጃ በርግጥ ሲገቡ ሁሌ የሚያደርጋቸው አሉ ዋንስ አፕሩቭ አድርጎ ይቀጥላል ግን በኮንስትራክሽን ስራ ላይ ደግሞ እሱኛው ሜተድ ሁሌ ያስኬዳል ብዬ አላምንም ለምን እያንዳንዱ እንትን በየጊዜው ቴስት የተሰራ መሄድ መቻል አለበት ይለያያል ሰርድ necessarily አሁን ያው ሌላው እንትንም ከፍራቻ የተነሳ ያው ሰርድ ፓርቲ ሰርቲፊኬት ነው የምንባለው አንዳንድ ጊዜ ለቤዚኩ ለኖርማል አድሚክስቸር ሰርድ ፓርቲ ሰርቲፊኬት እንባላለን ይሄም ሌላ ችግር ነው ቢካዝ ቤዚክ ፕሮዳክት ሰርድ ፓርቲ ሰርቲፊኬት ያላቸው በጣም ብዙ ፕሮዳክቶች አሉ ቢካዝ በጣም ሴንሲቲቭ ናቸው ኢምፓክታቸው በጣም ትልቅ ነው ስለዚህ ሰርቲፋይድ መሆን አለባቸው ከዛ ደግሞ አንዳንዱ ደግሞ ኤንቫይሮንመንታል ሰርቲፊኬት ቅድም እንዳልኩት ክሊን ሩም ሰርቲፊኬሽን ምናምን አድቫንስድ የሆኑ ቴስቶች ሲሆኑ ኦብቪየስሊ ሰርድ ፓርቲ ሰርቲፊኬት ያስፈልጋል አንዳንዶቹን ግን አሁን ለምሳሌ ዋተር ፕሩፊንግ ላይ ግን ምናልባት አንዳንድ ሲስተሞች ሊኖሩ ይችላሉ ቴስት ማድረግ ምንችልባቸው በጣም ትንንሽ ኢኩዊፕመንቶች አሉ ቀላል የሆኑ ለምሳሌ እናንተም እንደ ኮንሰልታንት ቢኖሯችሁ ማይከፉ ትንንሽ ቴስቶች ለምሳሌ ዋተር ድሪፕ ያደረግን ድሪፑ ምን ይፈጥራል ስለዚህ 3-4 ፕሮዳክት አፕላይ አድርገን ድሪፑን በማየት አንዳንዱ ትደነግጣላችሁ you will be shocked ገስታችሁ ከማርኬት ቁጭ አድርጋችሁ ብትሞክሩት እና ራሳችሁ ሞክራችሁ ብትነግሩኝ ደስ ይለኛል because you will be shocked ማለት ነው ቱሉ አለ ማርኬት አለ ቱሉ ኢትዮጵያ ውስጥ ምናልባት ላይኖር ይችላል ግን በጣም ከባድ ግን አይደሉም በጣም ኤክስፔንሲቭ አይደሉም ከባድ አይደሉም አንዳንድ ኢኩዊፕመንቶችን ማምጣት ይቻላል ከዛ ደግሞ አይ ቲንክ አሁን
ላቦችም እየተደራጁ እንደሆነ አውቃለሁ። ለምሳሌ የኮንስትራክሽን ማኔጅመንት ኢንስቲትዩት አሁን በጣም በዛ ዳይሬክሽን መስራት ይፈልጋሉ። ከኛ ጋርም ኦልሬዲ ብዙ ዲስከሽኖች እያደረግን ያለ ነው።